ቋጥራትናቸውን እንሰቅላታለን። ኦኬ ዌልካም እንኳን በደህና ወደ ሱቃችን መጣችሁ። ምን እንታዘዝ? ያ ሾካካ የለም? ሾካካ ጨርሰናል። የለም ሾካካ ይኸውልህ በቅርቡ ነው ሱቃችንን ቅጥቅጥ አድርገን የሞላነው። ሌላ ነገር እዘዙን ከሾካካ ውጪ። አይ አይደል የራሴን ዕቃ ለራሴ ሊሸጡልኝ ካልገዛ ሲሉ ቆይ ምን ለማለት ፈልገህ ነው? የራሴ ዕቃ ማለት እኮ ማለት ምን ማለት እንደሆነ ታውቃለህ አይደል? አንዱ መኪና መንገድ ላይ አግኝቶ እቅፍ አድርጓት ወረስኳት እንዳለው እኮ ነው። ይሄም የሳሚን ሱቅ መጥቶ በታምር ወይ ሆነ በምታት ነገር የራሱ አድርጎ ሊወርስ። አሁን ሳሚ የት እንዳለ አትነግሩንም? ምን ለጸሙ እንደመጣችሁት? ተረጋጋ። ኧረ እኔ ተውኩትን ኃጢአት አቡ አታሰሩኝ። ተው ኢንስፔክተር እንዴት እንደሚያወሩ እያየ ነው አይደል? ኢንስፔክተር እንዴ ፖሊሶች ናችሁ እንዴ? ያው እኔ እዚህ የመጣሁት ያው ለሙዚቃ የሚሆን ግብአት ለመፈለግ ነው የመጣሁት። እሱን ጣቢያ ሄደ በደንብ አድርገህ ትፈልገዋል። ኧረ ኢንስፔክተር መጽሐፍ ታነባለህ አይደል? ታስታውቃለህ? የአና ማስታወሻን አንብበኸዋል አይደል? ኧረ በአና ሞት ይዣለሁ። በቃ ምላሴ ጸጉር ይነቀል ከፈለክ። ሳሚን አላየነውም። እሱን ምላስን ስቤ በሱ ስገርፍ ያኔ ታወራዋል። እንዴ ኧረ በተባባሪ ወንጀሉን ሳንከታችሁ ሳሚ የት እንዳለ አትነግሩንም? ትነግሩናላችሁ እንዴ? ምን እዛ ድረስ አደረሰን? እኛ እኮ ሳሚ ያለበትን ቦታ የመጠቆም ሀገራዊ ግዴታ አለብን። እንዴ ሳሚ ማለት ይኸውልህ ከሚስቱ ጋር እዛ ሻማ ለኩሶ የፍቅር አክርማውን እየቀጨ ነው። እኛን አስይዞ አየን ኢንስፔክተር ያልከፈለበት ስለሆነ በቀን ሻማ አብርቶ የኔን እንዳታቀፉ እሱ አለሙን ይቀጭ።